የዛሬን ውሎዬን ደግሞ ላሳያችሁ። በርዝዴ ለማክበር ተጠርተን ሄድን እና የአሜሪካ ምግብ እንደዚህ ነው። ጎመን በስጋ አለ፣ አልጫ አለ፣ ቀይ ወጥ አለ፣ ጥብስ አለ፣ የበግ ጥብስ አለ፣ ዱለት አለ፣ ክትፎ አለ፣ ከዛ ደግሞ ሳላድ አለ። አይብ ግን ተረስቷል ዛሬ። ቀይ ወጡን እያሳየኋችሁ ነው በድጋሚ። ሲጣፍጥ ምግቡ ልነግራችሁ አልችልም። ጋድ ከዛ እንጀራ አለ፣ ኢትዮጵያ እንጀራ ነው፣ የዚህ ሀገር እንጀራ አለ። ከዛ ደግሞ ዳቦ አለ፣ ዳቦ ይጋገራል። ከዛ የጾም ጎመን፣ አቤት የጾም ምግብ ራሱ እንዴት እንደሚጣፍጥ! ቀይ ስር፣ ፎሶሊያ በካሮት፣ ሱፍ ፍትፍት፣ ኦማጋ ሱፍ ፍትፍቱ እንዴት እንደሚጣፍጥ! እና ደግሞ ምስር ወጥ። ያ ስንግ ነበረ። ስንጉን ሳላሳያችሁ ዲኮሩ ይሄን ይመስላል። በጣም ነው የሚያምረው። እና እቺ ደግሞ የመጀመሪያ ልጄ ነች። እየረበሸች ነው። የእሷ ልደት አይደለም ባይዘዌ፣ ግን ያው ልደት ተጠርተን ነው። እኔ ደግሞ አለባበስ ይሄን ይመስል ነበረ። በሀገራችን ልብስ እንኮራለን። እንደዚህ ሆኜ ነው የዋልኩትኝ። ያ ከማውለቄ በፊት ላሳያችሁ ብዬ ነው። አያምርም ጋይስ? እኔ በጣም ወድጀዋለሁ። ዲስ ኢዝ ሶ ኪዩት። የሚያምር ልብስ ነው። ያዙን ልቀቁኝ አልኩኝ ማለት ነው። ያ ይህን ይመስላል ከመተኛታችን በፊት። አያምርም ጋይስ? የምር በጣም ነው የወደድኩትኝ። ከዛ ደግሞ ከስር ይህን ይመስላል። ከፈለጋችሁ ከላይ አላባሽ አለው እና ጉርድ ነው። ከዛ ደግሞ ጋውን ነገር አለው። ከፈለጋችሁ እንደዚህ ራሱ ብቻውን መዘነጥ ይቻላል። የሀገሬ ሰዎች ኑሩልን። ይህን የመሰለ ልብስ ስለሰራችሁልን በጣም ነው የምወዳችሁ። ባይ